የማታው የኢራን ጥቃትን ደካማ ያስባሉ ነገሮች ምንድናቸው? ትራምፕም ይህንን ጥቃት ደካማ ወይም ደግሞ ዊክ ብለውታል። ይህንን ያሉበት ዋነኛ ምክንያት ምንድናቸው? ዩናይትድ ስቴትስ ኦፍ አሜሪካ በኳታርና በኢራቅ በሚገኙ ቤዟ ላይ ማታ እንግዲህ ጥቃት ደርሶባታል። ወደ 14 የሚደርሱ ሚሳኤሎች ነው ኢራን ወደ እነዚህ ቤዞች ያስወነጨፈችው። ደካማ ሊያስብሉት የቻሉት ዋነኛ ምክንያቶች አስቀድመው ዩናይትድ ስቴትስ ኦፍ አሜሪካና ዩናይትድ ኪንግደም በኳታር የሚገኙ ዜጎቻቸውን አስጠንቅቀዋል። ምክንያቱም ኢራን ጥቃት ልትሰነዝር ትችላለች በማለት። እሱ ብቻ አይደለም፣ ኳታር ደግሞ የአየር ክልሏን ዝግ አድርጋ ነበረ። የተለያዩ ፍላይቶች ወይም ደግሞ በረራዎችም እንዳይካሄዱ አዛ ነበረ። የዩናይትድ ስቴትስ ኦፍ አሜሪካ ኢንተለጀንሶች ወይም ደግሞ ሰላዮች ደግሞ ኢራን ጥቃት እንደምትሰነዝር ወይም ደግሞ ልትሰነዝር እንደምትችል አስቀድመው ተናግረው ነበረ፣ ወይም ደግሞ ኢንፎርሜሽን አላቸው። ምንም እንኳን ኢራን ወደ 14 የሚደርሱ ሚሳኤሎችን ወደ ዩናይትድ ስቴትስ ኦፍ አሜሪካ በኳታርና በኢራቅ በሚገኙ ቤዞች ብታስወነጭፍም እንኳን 13ቱ ተመተው እንደወድቁ፣ አንደኛው ቢወድቅም እንኳን ማይነር የሆነ ዳሜጅ ነው እንጂ ያደረሰው ያናል ከፍተኛው ጉዳት እንዳደረሰ እየተነገረ ይገኛል። ምንም አይነት ኳታራውያን ምንም አይነት የዩናይትድ ስቴትስ ኦፍ አሜሪካ ዜጎችም እንዳልሞቱ እየተነገረ ይገኛል። እንግዲህ በኳታር በሚገኘው የዩናይትድ ስቴትስ ኦፍ አሜሪካ ቤዝ ላይ የዩናይትድ ስቴትስ ኦፍ አሜሪካ ወታደሮች ብቻ ሳይሆኑ የተወሰኑ የዩናይትድ ኪንግደም ወይም ደግሞ የግሬት ብሪቴን ዜጎችም እንደሚገኙበት እየተነገረ ይገኛል። አሁን በስተመጨረሻ የዩኤሱ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ማለትም በእስራኤልና በኢራን ወደ ሲስፋየር ወይም ደግሞ ወደ ተኩስ አቁም ስምምነት ለመምጣት ጥረቶች እየተደረጉ እንደሆነ ተናግረዋል። በሚቀጥሉት ጊዜያታት ሁለቱ ሀገራት ወደ ተኩስ አቁም ስምምነት የሚመጡ ይሆንን? አብረን የምናየው ይሆናል።